ያሁኑ ዳሊ ላማ ታንዚያን ቺያትሱ ወደፊት ተጋርጦ ለጠበቃቸው አስቸጋሪና ውጣ ውረድ የበዛበት ማዕረግና ኃላፊነት የታጩት ገና የ2 ዓመት ልጅ ሳሉ ነበር። ከደሃ ገበሬ ወላጆቻቸው የተወለዱት ቴንዛን ቺያንሱ ለወላጆቻቸው 7ኛ ልጅ ናቸው። በቲቤታውያን ዘመናዊ የቡድሃ አስተምሮ በሆነው የጌሎግ ትምህርት ቤት ገብተው የልጅነት ጊዜያቸውን አሳልፈዋል። በ13ኛው ዳሊ ላማ ተባርከውና ተቀድሰው በአደባባይ የተተኪነታቸው ሥርዓት ተከናውኖላቸዋል። ገና በልጅነታቸው ወደ ላሳ ተወስደው የልጅነት ጊዜያቸውን በፓታላና በፎርቡሊንግ ቤተ መንግስቶች በእንክብካቤ አድገዋል። የዳሊ ላማን ተግባርና ኃላፊነት መተግበር የጀመሩት ግን 15 ዓመት ሲሞላቸው ነው። ያን ጊዜ የተረከቡትን የቲቤት መንፈሳዊና ሕዝባዊ መሪነት ይሄው በ82 ዓመታቸውም በስደት ላይ ሆነው የዳበረ ልምድ አክለውበት ይመሩታል። The most important Tibetan people inside as well as outside, they very much trust me. ዋና ቁም ነገር ህዝብን ከውስጥ በሚመነጭ ስሜትና በውጫዊ እንቅስቃሴ ማገልገል ነው። ህዝቦቼ እጅግ ያምኑኛል። በእኔ ላይ ከፍተኛ ተስፋ አላቸው። ስለዚህ እስከቻልኩት ድረስ ላገለግላቸው ሞራላዊ ግዴታ አለብኝ። በእርግጥ ችሎታዬ፣ ዕውቀቴ፣ ልምዴ በተለያዩ መስኮች ውስን ነው። ግን ባለኝ አቅም የማገልገል ግዴታ አለብኝ። ዳሊ ላማ የሹመት ማዕረግ የተጀመረው በ1570 ዓመተ ምህረት ግድም በአትላን ካህን ከሚባለው የሚንግ ስርወ መንግስት ልዑል ነው። የዳሊ ላማ መንፈሳዊ ስያሜ ማዕረግ ከተጀመረ 70 ዓመታት በኋላ የቲቤት የፖለቲካ የገዥነት ስልጣንንም ደርቦ የሚይዝ ሆነ። በ1630ዎቹ መጨረሻ ጀምሮ እስከ 1950ዎቹ መጀመሪያ ድረስ ዳሊ ላማው የቲቤትን ግዛት የበላይ ሳይኖርበት የሚያስተዳድር በመንፈሳዊውም በስጋዊውም ሥርዓት መሪ ሆኖ ቆይቷል። የቲቤት ሚኒስትሮችንና ሹማምንትንም ይሾማል፣ ይሽራል። ዳሊ ላማ በቲቤታውያን ዘንድ እጅግ የተከበረ፣ ቃሉ የሚደመጥ፣ የሚያደርገው ሁሉ የሚመሰገንለት፣ የሚናገረው ሁሉ የሚደመጥለት መሪ ነው። ዳሊ ላማ ዋነኛ ስልጣኑ በቲቤት ይሁን እንጂ በአካባቢው ባሉ የቻይና ግዛቶችና አልፎ ተርፎ እስከ መንጎሊያና ሌሎች አዋሳኝ ሀገሮች ይዘልቃል። ዳሊ ላማው ለቲቤታውያን አንድነት፣ ለቡድሃ እምነትም ምልክት ተደርጎ ይቆጠራል። 14ኛው የአሁኑ ዳሊ ላማ አሁን በስደት ላይ ሆነው የ6 ሚሊዮን ቲቤታውያንን የራስን ዕድል በራስ የመወሰን መብት እንዲከበር የሚታገሉት መንፈሳዊ መሪ ቴንዛን ቺያንሱ ይባላሉ። ዳሊ ላማ የቅዱስነት መጠሪያ ስም ነው። የዳሊ ላማ መሪነት በዘርና በውርስ አይተላለፍም። የቡድሃ እምነት መነኮሳት በዳሊ ላማው ትእዛዝ ከተለያየ ቦታ ተከታዩን እንዲመርጡ ይላካሉ። መነኮሳቱ የመረጡትን ዳሊ ላማው ያጸድቀዋል። ዳሊ ላማ ያላጸደቀው ምርጫ በጭራሽ ተቀባይነት አያገኝም። ተመራጩ ሕፃንም ይሁን ታዳጊ ዳሊ ላማ ቡራኬውን ከሰጠው በኋላ በቡድሃ መንፈሳዊ እምነት እየተኮተኮተ በገዳምና በቤተ መንግስቱ ያድጋል። የአሁኑ ዳሊ ላማም የተመረጡት በዚህ አይነት ሥርዓት ነው። የዳሊ ላማው መቀመጫ በቲቤቷ ላሳ ከተማ ነበር። በ3 ኪሎ ሜትር ርቀት በተሰሩት 2 ቤተ መንግስቶች የበጋ ወራቶቹንም ያሳልፋል። ከ300 ዓመታት በላይ ዕድሜ ያስቆጠረው የፓታላ ቤተ መንግስት በ5ኛው ዳሊ ላማ ሲሰራ በከፍተኛ ቦታ ጫፍ ላይ ሆኖ ነው። ወደ ቤተ መንግስቱ ለመድረስ ልብ የሚያፈርስ ቀጥ ያለ ዳገት መውጣት ያስፈልጋል። ከዚያ ወዲህ ኃላፊነት የተቀበሉትን ዳሊ ላማዎችም በዚያው ጉብታ ቦታ የተሰራውን ቤተ መንግስትና ቤተ እምነት ዘመናዊ ቅርጽ እየሰጡ ዕድሜና ውበት ያለው ሆኖ እንዲጎበኝ አድርገውታል። በአሁኑ ጊዜ ዳሊ ላማ የማይኖርበት ቢሆንም በዩኔስኮ ቅርስነት ተመዝግቦ በቡድሃ እምነት መነኮሳት እየተጠበቀ ለጎብኚዎች ይታያል። የአሁኑ ስደተኛ ዳሊ ላማም በህንድ የሂማላያ ተራራ አጠገብ ዳራሰላ የተገነባላቸው መኖሪያ እንደ ላሳው ሁሉ በተራራ ጫፍ ላይ ነው። የአሁኑ ዳሊ ላማ ታንዚያን ቺያትሱ ወደፊት ተጋርጦ ለጠበቃቸው አስቸጋሪና ውጣ ውረድ የበዛበት ማዕረግና ኃላፊነት የታጩት ገና የ2 ዓመት ልጅ ሳሉ ነበር። ከደሃ ገበሬ ወላጆቻቸው የተወለዱት ቴንዛን ቺያንሱ ለወላጆቻቸው 7ኛ ልጅ ናቸው። በቲቤታውያን ዘመናዊ የቡድሃ አስተምሮ በሆነው የጌሎግ ትምህርት ቤት ገብተው የልጅነት ጊዜያቸውን አሳልፈዋል። በ13ኛው ዳሊ ላማ ተባርከውና ተቀድሰው በአደባባይ የተተኪነታቸው ሥርዓት ተከናውኖላቸዋል። ገና በልጅነታቸው ወደ ላሳ ተወስደው የልጅነት ጊዜያቸውን
በፓታላና በፎርቡሊንግ ቤተ መንግስቶች በእንክብካቤ አድገዋል። የዳሊ ላማን ተግባርና ኃላፊነት መተግበር የጀመሩት ግን 15 ዓመት ሲሞላቸው ነው። ያን ጊዜ የተረከቡትን የቲቤት መንፈሳዊና ህዝባዊ መሪነት ይሄው በ82 ዓመታቸውም በስደት ላይ ሆነው የዳበረ ልምድ አክለውበት ይመሩታል። The most important, Tibetan people, inside as well as outside, they very much trust me. ዋና ቁም ነገር ህዝብን ከውስጥ በሚመነጭ ስሜትና በውጫዊ እንቅስቃሴ ማገልገል ነው። ህዝቦቼ እጅግ ያምኑኛል። በእኔ ላይ ከፍተኛ ተስፋ አላቸው። ስለዚህ እስከቻልኩት ድረስ ላገለግላቸው ሞራላዊ ግዴታ አለብኝ። በእርግጥ ችሎታዬ፣ ዕውቀቴ፣ ልምዴ በተለያዩ መስኮች ውስን ነው። ግን ባለኝ አቅም የማገልገል ግዴታ አለብኝ። የዳሊ ላማ የሹመት ማዕረግ የተጀመረው በ1570 ዓመተ ምህረት ግድም በአትላን ካህን ከሚባለው የሚንግ ስርወ መንግስት ልዑል ነው። የዳሊ ላማ መንፈሳዊ ስያሜ ማዕረግ ከተጀመረ 70 ዓመታት በኋላ የቲቤት የፖለቲካ የገዥነት ስልጣንንም ደርቦ የሚይዝ ሆነ። በ1630ዎቹ መጨረሻ ጀምሮ እስከ 1950ዎቹ መጀመሪያ ድረስ ዳሊ ላማው የቲቤትን ግዛት የበላይ ሳይኖርበት የሚያስተዳድር በመንፈሳዊውም በስጋዊውም ሥርዓት መሪ ሆኖ ቆይቷል። የቲቤት ሚኒስትሮችንና ሹማምንትንም ይሾማል፣ ይሽራል። ዳሊ ላማ በቲቤታውያን ዘንድ እጅግ የተከበረ፣ ቃሉ የሚደመጥ፣ የሚያደርገው ሁሉ የሚመሰገንለት፣ የሚናገረው ሁሉ የሚደመጥለት መሪ ነው። ዳሊ ላማ ዋነኛ ስልጣኑ በቲቤት ይሁን እንጂ በአካባቢው ባሉ የቻይና ግዛቶችና አልፎ ተርፎ እስከ መንጎሊያና ሌሎች አዋሳኝ ሀገሮች ይዘልቃል። ዳሊ ላማው ለቲቤታውያን አንድነት፣ ለቡድሃ እምነትም ምልክት ተደርጎ ይቆጠራል። ተኛው የአሁኑ ዳሊ ላማ አሁን በስደት ላይ ሆነው የ6 ሚሊዮን ቲቤታውያንን የራስን ዕድል በራስ የመወሰን መብት እንዲከበር የሚታገሉት መንፈሳዊ መሪ ቴንዛን ቻንሱ ይባላሉ። ዳሊ ላማ የቅዱስነት መጠሪያ ስም ነው። የዳሊ ላማ መሪነት በዘርና በውርስ አይተላለፍም። የቡድሃ እምነት መነኮሳት በዳሊ ላማው ትእዛዝ ከተለያየ ቦታ ተከታዩን እንዲመርጡ ይላካሉ። መነኮሳቱ የመረጡትን ዳሊ ላማው ያጸድቀዋል። ዳሊ ላማ ያላጸደቀው ምርጫ በጭራሽ ተቀባይነት አያገኝም። ተመራጩ ሕፃንም ይሁን ታዳጊ ዳሊ ላማ ቡራኬውን ከሰጠው በኋላ በቡድሃ መንፈሳዊ እምነት እየተኮተኮተ በገዳምና በቤተ መንግስቱ ያድጋል። የአሁኑ ዳሊ ላማም የተመረጡት በዚህ አይነት ሥርዓት ነው። የዳሊ ላማው መቀመጫ በቲቤቷ ላሳ ከተማ ነበር። በ3 ኪሎ ሜትር ርቀት በተሰሩት 2 ቤተ መንግስቶች የበጋ ወራቶቹንም ያሳልፋል። ከ300 ዓመታት በላይ ዕድሜ ያስቆጠረው የፓታላ ቤተ መንግስት በ5ኛው ዳሊ ላማ ሲሰራ በከፍተኛ ቦታ ጫፍ ላይ ሆኖ ነው። ወደ ቤተ መንግስቱ ለመድረስ ልብ የሚያፈርስ ቀጥ ያለ ዳገት መውጣት ያስፈልጋል። ከዚያ ወዲህ ኃላፊነት የተቀበሉትን ዳሊ ላማዎችም በዚያው ጉብታ ቦታ የተሰራውን ቤተ መንግስትና ቤተ እምነት ዘመናዊ ቅርጽ እየሰጡ ዕድሜና ውበት ያለው ሆኖ እንዲጎበኝ አድርገውታል። በአሁኑ ጊዜ ዳሊ ላማ የማይኖርበት ቢሆንም በዩኔስኮ ቅርስነት ተመዝግቦ በቡድሃ እምነት መነኮሳት እየተጠበቀ ለጎብኚዎች ይታያል። የአሁኑ ስደተኛ ዳሊ ላማም በህንድ የሂማላያ ተራራ አጠገብ ዳራሰላ የተገነባላቸው መኖሪያ እንደ ላሳው ሁሉ በተራራ ጫፍ ላይ ነው። በማኦ ሴቱንግ የሚመራው የቻይና ኮሚኒስት ፓርቲ ስልጣን ሲይዝ የቲቤትን የነጻ አስተዳደርና የዳሊ ላማውን የበላይ ገዥነት የወደፊት ዕጣ ተፈታተነው። ማኦ የራሱን የሶሻሊዝም ስርዓት በቻይና ምድር ሲዘረጋ ነባሩን ልማድና የእምነት ውጤቶች ሁሉ አፈረሳቸው። ታላቁ ዝላይ በሚለው ፖሊሲ ነባሩን ባህልና ያስቀራቸውን እሴቶች ለማውደም እቅድ ነደፈ። የቲቤት ግዛት ከጥንት ጀምሮ ራሱን የቻለ በቋንቋውም በባህሉም ከቻይናዎቹ የተለየ አስተዳደሩም እምነቱም የጠነከረ ነበርና ማኦ አለሳልሶ በዘዴ ሊይዛቸው ፈለገ። ያን ጊዜ የ23 ዓመት ወጣት የነበሩት ዳሊ ላማንም ጠርቶ አነጋገራቸው። በፓርላማውም ተወካያቸውን እንዲልኩ የሚስማማ መሆኑን ነገራቸው። ቲቤት በቻይና ስር ነፃ መንግስት ሆና መተዳደር እንደምትችልም የተስማማ መሰለ። ግን የማኦ ሴቱንግ የመጨረሻ ግብ ይህ አልነበረም። ስለዚህ በጀነራል የሚታዘዝ የወታደር ኃይል ወደ ቲቤት ላከና የፌዴራሉን መንግስት ተወካይ አስመስሎ በላሳ ከተማ እንዲቀመጥ አደረገው። ቲቤታውያን ግን የቻይናዎች ነገር አላማራቸውም። የተወሰኑት የትጥቅ ትግል ለመጀመር ወደ ተራራማዎቹ ቀበሌዎች ተሰማሩ።
ጀነራሉ እንደተጠበቀው ዳሊላማውን መፈታተን ጀመረ። አንድ ቀን ወደ ማረፊያው መጥተው እንዲያነጋግሩት ጋበዛቸው። ውሳኔው ለቲቤት ምክር ቤት ተወካዮች ሲደርስ ቢያስራቸውስ የሚል ጥርጣሬ ፈጠረ። ስለዚህ በሺህ የሚቆጠሩ በላሳ ያሉ መነኮሳትና ቲቤታውያን ተከትለዋቸው አብረው ተመሙ። ጀነራሉ የሆዱን በሆዱ ይዞ በሰላም አሰናበታቸው። እንደገና በሌላ ጊዜ ሌላ ጥሪ ላከላቸው። ጥሪው የሙዚቃ ኮንሰርት አብረው እንዲያዩ የሚጋብዝ ነበር። ከወረቀት ግብዣው ጋር ሌላ የቃል ማስጠንቀቂያ ታክሎበታል። ወደ ቲያትሩ ሲመጡ ጠባቂዎችም ሆነ ሌሎች ተከታዮች አብረው እንዳይመጡ የሚከለክል ነበር። እባብ ለእባብ ይተያያል ካብ ለካብ ነውና ለዳሊላማውና ለቡድሃ መነኮሳትና ለምክር ቤቱ ጭምር የቻይና ኮሙኒስቶች ፍላጎትና እንቅስቃሴ የተገለጸ ነበር። ስለዚህ ዳሊላማና መካሮቻቸው እሽም እምቢም ሳይሉ ሌላ ዘዴ ቀይሰው ጨረሱ። የጥሪው ቀን 3 ቀን ሲቀረው ዳሊላማ ጓዛቸውን በአህያና በአጋሰስ ጭነው የቲቤት መንግስት መሪዎችንና ጠባቂዎቻቸውን አስከትለው ከህንድ ጋር ወደሚያዋስናቸው የሂማላያ ተራራ በጠፍ ጨረቃ ተጓዙ። አካባቢው የበረዶ ቁር የሚፈላበት ተራራማና ገደላማ በመሆኑ ጉዟቸው እጅግ ከባድና አስቸጋሪ ነበር። ዋና ማስተማመኛ የሆናቸው ግን አካባቢው በታጣቂ ቲቤታውያን ቁጥጥር ስር ስለነበረ ጉዟቸው በቻይና ወታደሮች ክትትል አልተስተጓጎለም። የአሜሪካው ሲአይኤም ጉዟቸውን አቀናጅተዋል ይባላል። ዳሊላማ በህንዷ የሂማላያ ተራራ ስር በምትገኘው ዳህራም ሳህላ ሲደርሱ የወቅቱ የህንድ ጠቅላይ ሚኒስትር ኔህሩ የመኖሪያ ፈቃድ ሰጥተው ከነተከታዮቻቸው ማረፊያ አደላድለው በክብር አኖሯቸው። የማኦ ወታደሮች ዳሊላማው ከቤተ መንግስት የመሰወራቸው መረጃ ሲደርሳቸው ከተማዋን ላሳን ከበቧት፣ በጥይትም አነጎዷት። እንደ ቅዱስ ቦታ የሚታየውን ቤተ መንግስቱን በኃይል ገቡበት። ያገኟቸውን ጠባቂዎችም ልብሳቸውን እየገፈፉ ረሸኗቸው። 1000 የሚሆኑትን መነኮሳትም ግማሾቹን ገድለው ግማሾቹን አሰሯቸው። መቅደሶችንና ምስሎችን አፈራረሷቸው። ግን ጦር አከታትለው ወደ ተራራው ቢሰዱም በቲቤታውያን ታጣቂዎች ስለታገዱ ዳሊላማውን ሊያገኟቸው አልቻሉም። ከዚያ በኋላ ነፃ ሆና የኖረችው ቲቤት በቻይና ግዛትነት ተጠቀለለች። ዳሊላማ ወደ ህንድ ከደረሱ በኋላ እንቅልፍ አላማራቸውም። ተከትለዋቸው የሄዱትና በየቀኑም ከቲቤት የሚፈልሱትን ስደተኞች በማቋቋምና በማደራጀት ሥራ ተጠመዱ። ከጥቂት ቀናት በኋላም የቲቤት መንግስት ተሰደደ እንጂ አለመፍረሱን አስታወቁ። ትንሿ ላሳ እየተባለች በምትጠራው በዳህራም ሳህላ ሆነው የተከተሏቸውን 80,000 የሚደርሱ ቲቤታውያን ስደተኞችን በእርሻ ሰፈር እያኖሩ ራሳቸውን እንዲረዱ ከህንድ መንግስት ጋር የተሳካ ስምምነት አደረጉ። በእርግጥ ሲአይኤ ለመቋቋሚያ ለረጅም ዓመታት 1.5 ሚሊዮን የአሜሪካን ዶላር በየዓመቱ ባጀት ይዞላቸው ነበር። ዳሊላማ ትምህርት የሁሉ መሰረት መሆኑን በእጅጉ ያምናሉ። ስለዚህ ከሀገራቸው የተፈናቀሉት ቲቤታውያን ልጆቻቸው ከባህላቸውና ከእምነታቸው እንዳይርቁ በዘመናዊው ቴክኖሎጂም እንዲሳተፉ የሚያስችሏቸውን ትምህርት ቤቶች አቋቋሙላቸው። እያደርም እየተስፋፋ አሁን በዩኒቨርሲቲ ደረጃ ለቲቤታውያን ትምህርት ለመስጠት ተችሏል። በአሁኑ ጊዜ በዳህራም ሳህላ ከ400,000 በላይ ቲቤታውያን ይኖራሉ። የቡድሃ አስተምህሮንም የሚያስፋፉ 200 የሚሆኑ መነኮሳት የሃይማኖት ትምህርታቸውን እንዲቀጥሉ አድርገዋል። ከ80,000 በላይ መጽሐፍትን የያዘ ቤተ መጽሐፍት አቋቁመው ጥናትና ምርምር ሳያቋርጥ ይከናወናል። እንዲህ በወረቀት ቀላል የሚመስለውን ሕዝብን አስፍሮና አደራጅቶ ሳያቋርጥ እንዲቀጥል የማድረግን ከባድ ሥራ እንደ ዳሊላማ ያለ መሪ ካልሆነ ለሌሎች እጅግ አስቸጋሪ ነው። ዳሊላማ ቲቤትን ከቻይና ኮሙኒስቶች እጅ አላቆ ነፃ የውስጥ አስተዳደሯ እንዲመለስላት ዓለም አቀፍ ትግል ማድረግም ነበረባቸው። ከ60 ዓመታት በፊት በተባበሩት መንግስታት ድርጅት ጠቅላላ ስብሰባ ቀርበው አባል ሀገራት ቲቤትን ከቻይና መንግስት እጅ እንድትላቀቅ እንዲረዱ አሳሰቡ። በአሁኑ ጊዜ በርካታ ሀገሮች፣ ታዋቂ ሃይማኖት መሪዎች የቲቤትን ነፃ የውስጥ አስተዳደር ጠያቂዎች ሆነዋል። ባለፉት 50 ዓመታት ዳሊላማ የገነቡት የተከበረ ስብዕና ለቻይና ወግ አጥባቂ ኮሙኒስቶች የጎን ውጋት እንደሆነባቸው ነው። በአብዛኛዎቹ ሀገሮች መንግስታት ቻይና በቲቤት ጉዳይ ትወቀሳለች። ቻይናም ቢሆን የዳሊላማ ድምጻቸው እንዳይሰማ ጥረት ማድረጓን አላቋረጠችም። እንቅስቃሴያቸውን ለማክሸፍም ከሚገባት በላይ አልፋ ትሄዳለች። በቲቤታውያን ባህል
ዳሊላማ የሚመረጠው ከቲቤት በመሆኑ አንድ ልጅ ለመመልመልና ሌላ ዓላማ አድርጋ ለመሰየም ሞክራ ነበር። ግን በኃላፊነት ላይ የተቀመጠው ዳሊላማ ያልባረከውና ያልመረቀው ተተኪ ሊኖር አይችልምና ሐሳቧ ተጨናግሎ ቀረ። በሌላ በኩል ዳሊላማ ልዑካኖቻቸውን ልከው ለተተኪነት ያጩትን የ6 ዓመታት ተተኪ አስጠልፋና አፍና የት እንዳደረሰችው ለብዙ ጊዜ ሳይታወቅ ቆይቷል። በቅርብ ጊዜ ግን ልጁ የትምህርቱን እየተከታተለ በሰላም ይኖራል የሚል መግለጫ ከመንግስት ተሰጥቷል። I told them our brain usually have the ability to create ለቻይናዎቹ ነግሬያቸዋለሁ። አእምሮአችን የጋራ መግባቢያ የመፍጠር አቅም አለው። የቻይና አክራሪዎች ግን መፍጠር የሚችለው የአእምሮአቸው ክፍል ጠፍቷል። እጅግ ቀላል ከሚያጣፉት ባለቀይና ቢጫ ቀለም አጣፊኛቸው በስተቀር ጌጣማና ሸብራቂ ልብስ መልበስ የማይፈቅዱ የቡድሃ ሃይማኖት መሪ ናቸው። ከነጠላ ጫማና ግማሽ ክናዳቸውን ከሚያራቁተው ቀይና ቢጫ ቀለም ያለው ጨርቅ ያለፈ ለእርሳቸው እንደ ሸክም የሚቆጠር ነው። የገንዘብ ቦርሳ ዕድሜ ልካቸውን ይዘው አያውቁም። እኔ ሱቅ ሄጄ የምገዛው ሸቀጥ የለኝ፣ ገንዘብ ለምን ይዛለሁ ይላሉ። የገንዘብ ቦርሳ ለምን እንደማይዙ ሲጠየቁ እንደዚህ አይነት ህይወት አልከተልም። የዓለም ጋዜጠኞች እርሳቸውን ለማነጋገር ይቋምጣሉ። እርሳቸውም ከልካይ ሳያበዙ ለአነጋገር ያላቸውን ሁሉ ይቀበላሉ። የቻይናን ኮሚኒስት ፓርቲ ልሳን ጋዜጠኞችን ጭምር ተቀብለው ለማነጋገርም አያንገራግሩም። ግን ጥያቄዎቻቸውን ይመልሳሉ እንጂ አልፎ አልፎ ቢቢሲን ከማየት በስተቀር ቴሌቪዥን ለመመልከት፣ ሬዲዮም ለማዳመጥ ፍላጎት የላቸውም። ዳሊላማ ከፍተኛ አንባቢና ክስተቶችን ለማገናዘብ ያላቸው ልምድና ችሎታ ከጋዜጠኞች ለሚጎርፉላቸው የተለያዩ ጥያቄዎች ለመመለስ እንዳይቸገሩ ረድቷቸዋል። በተደላደለ ዕውቀታቸው የሚሰጧቸው መልሶች ለዘኛ በሆኑ ቀልዶች ይወዛሉ። ፈገግታ የጤናማ አእምሮ ውጤት ነው የሚሉትን ሳቅ ሳይቆጥቡ ይጠቀሙበታል። We do not want to die. We do not want even mosquitoes' pain. I do not want. But sometimes I really find difficult. ማንም እንዲሞት አልፈልግም፣ የወባ ትንኝም ብትሆን። በእርግጥ አንዳንድ ጊዜ ከወባ ትንኝ ከምትሰጠኝ ህመም ጋር መግባባት ያስቸግረኛል። በሳቅና በምሳሌ እያጀቡ የሚናገሯቸው ጥቅሶች እንደ ሕይወት መርህ የሚወሰዱ ሆነዋል። በስብሰባም ሆነ በግል የሚያገኟቸውን መሪዎችም ሆነ ተራ ሰዎች ልብ በሚሰብር ሰላምታቸው እጅ እየነሱ ይቀበላሉ ወይም ያሰናብታሉ። ዳሊላማ ጥያቄ መመለስ ያቅታቸው እንደሚቆጡት ወይም ለመመለስ አንፈልግም እንደሚሉት ታዋቂ ሰዎች አይነት አይደሉም። እኛን ለሰማይና ለምድር የከበዱ የሃይማኖት መሪ ማንኛውንም ጥያቄ ቢጠይቋቸው አይቆጡም። የራሳቸውን ምክንያት እየሰጡ ያስረዳሉ እንጂ አይቆጡም። ስለ ውርጃ፣ ስለ ወሲብ፣ ስለ ዝና፣ ስለ ገንዘብ፣ ስለ ራሳቸው፣ ስለ ትዳር፣ ስለ ሕይወት የተፈለገውን ቢጠየቁ ዕውቀት በሚሆን መልስ ለመስጠት ይችላሉ እየተባሉ ይነገርላቸዋል። ቁጣ ጤናማ አእምሮን ይጎዳል ይላሉ። ስለዚህ ሊያስቆጡ የሚችሉ ስድቦችና ዘለፋዎችን ሲሰሙ እንኳን ለእነርሱ የታያቸው እንደዚያ ቢሆን ነው ብለው በትዕግስት ያልፉታል እንጂ ኩርፊያ ወይም እሰጥ አገባ ሲያልፍም አይነካቸው። ዳሊላማ የስደት መንግስቱን ከመንፈሳዊ መሪነታቸው ጋር ደርበው ሲመሩ ቆይተው ከ16 ዓመታት በፊት በቲቤታውያን የተመረጠ መንግስት እንዲመራ ተደርጓል። ያን ጊዜ ራሳቸውን በከፍተኛ አማካሪነት መድበው ቆይተው ነበር። ከ4 ዓመታት ወዲህ ደግሞ ራሳቸውን ሙሉ በሙሉ በጡረታ አስገልለው በመንፈሳዊ መሪነታቸው ብቻ ቀጥለዋል። ዴሞክራሲን ተግባራዊ እያደረግን ነው ይላሉ ዳሊላማ። Most cases, political leadership listen my view, but sometimes ብዙ ጊዜ የፖለቲካ መሪዎች አስተያየቴን ይቀበላሉ፣ አንዳንድ ጊዜም አይቀበሉትም። ይህ መልካም ነው። እኔም ቢሆን በአንዳንዶቹ ፖሊሲዎች ሳልስማማም ዝም እላለሁ። ዲሞክራሲን እየተገበርነው ነው። ዳሊላማ የሀገር መሪዎች ከቤተ መንግስታቸው ደጃፍ ወጥተው የሚቀበሏቸው፣ እንደ ሀገር መሪ የሚከብሩ፣ እንደ ሰላም ሰው የሚሞገሱ፣ እንደ ጠንካራ ሰው የሚፈሩ በመሆናቸው በርካታ ሽልማቶችን ተሸልመዋል።
የኖቤል የሰላም ሽልማትን ከ20 ዓመታት በፊት ተሸልመዋል። And accordingly, I now call upon your holiness, the 14th Dalai Lama. Will you please enter the podium and receive the Nobel Peace Prize for 1989 with a gold medal and the diploma. የአሜሪካን ኮንግረስ ሜዳሊያ ከፕሬዝዳንት ጆርጅ ቡሽ እጅ ተቀብለዋል። In doing so, America raises its voice in the call for religious liberty and basic human rights. ስምና እውቅና ያላቸው ዩኒቨርሲቲዎች የክብርና የማዕረግ ዲግሪ አበርክተውላቸዋል። It is my privilege to present His Holiness the 14th Dalai Lama Tenzin Gyatso. መንግስታት የክብር መኖሪያ ሰጥተዋቸዋል። እነዚህ ማሳያ ይሆናሉ ብዬ እንጂ ዳሊላማ ያገኙትን ሽልማት መዘርዘር ረጅም ጊዜ ይወስዳል። ስደተኛው ቅዱስ ዳሊላማ አሁንም ለቲቤት የራስ ገዛ አስተዳደር እንዲሰጥ ትግላቸውን አላቋረጡም። አክብረውና ከቤተ መንግስታቸው ውጪ የሚቀበሏቸውንና የሚሸኟቸውን መሪዎች ቲቤትን እንዳይረሱ ሞትወታቸውንም አልተውም። ተስፋቸውም ሁልጊዜ እንደለመለመ ነው። መቼም እንደ ዳሊላማ ተቀናቃይ ቡድኖችና መንግስታት እኩል የሚያከብሯቸው ሰዎች ዓለማችን ያሏት በጣም ጥቂት ሳይሆኑ አይቀሩም። መንፈሳዊነታቸው የዓለምን ተጨባጭ ሁኔታ ሳያስረሳቸው ርህራሄንና ፍቅርን፣ ትዕግስትን መስበክ ብቻ ሳይሆን ራሳቸው በተግባር እያሳዩ ይኖራሉ። ምድራችን እንዲህ አይነት ሰዎች ምነው በጨማመረች ኖሮ። ዳሊላማ የስደት መንግስቱን ከመንፈሳዊ መሪነታቸው ጋር ደርበው ሲመሩ ቆይተው ከ16 ዓመታት በፊት በቲቤታውያን የተመረጠ መንግስት እንዲመራ ተደርጓል። ያን ጊዜ ራሳቸውን በከፍተኛ አማካሪነት መድበው ቆይተው ነበር። ከ4 ዓመታት ወዲህ ደግሞ ራሳቸውን ሙሉ በሙሉ በጡረታ አስከልለው በመንፈሳዊ መሪነታቸው ብቻ ቀጥለዋል። ዲሞክራሲን ተግባራዊ ያደረግን ነው ይላሉ ዳሊላማ። Most cases
political leadership listen my view, but sometimes ብዙ ጊዜ የፖለቲካ መሪዎች አስተያየቴን ይቀበላሉ፣ አንዳንድ ጊዜም አይቀበሉትም። ይህ መልካም ነው። እኔም ቢሆን በአንዳንዶቹ ፖሊሲዎች ሳልስማማም ዝም እላለሁ። ዲሞክራሲን እየተገበርነው ነው። ዳሊ ላማ የሀገር መሪዎች ከቤተ መንግስታቸው ደጃፍ ወጥተው የሚቀበሏቸው፣ እንደ ሀገር መሪ የሚከብሩ፣ እንደ ሰላም ሰው የሚሞገሱ፣ እንደ ጠንካራ ሰው የሚፈሩ በመሆናቸው በርካታ ሽልማቶችን ተሸልመዋል። የኖቤል የሰላም ሽልማትን ከ20 ዓመታት በፊት ተሸልመዋል። And accordingly, I now call upon your holiness, the 14th Dalai Lama. Will you please enter the podium and receive the Nobel Peace Prize for 1989 with a gold medal and the diploma. የአሜሪካን ኮንግረስ ሜዳሊያ ከፕሬዝዳንት ጆርጅ ቡሽ እጅ ተቀብለዋል። In doing so, America raises its voice in the call for religious liberty and basic human rights. I congratulate His Holiness on this recognition. ስምና እውቅና ያላቸው ዩኒቨርሲቲዎች የክብርና የማዕረግ ዲግሪ አበርክተውላቸዋል። It is my privilege to present His Holiness the 14th Dalai Lama Tenzin Gyatso. መንግስታት የክብር መኖሪያ ሰጥተዋቸዋል። እነዚህ ማሳያ ይሆናሉ ብዬ እንጂ ዳሊ ላማ ያገኙትን ሽልማት መዘርዘር ረጅም ጊዜ ይወስዳል። ስደተኛው ቅዱስ ዳሊ ላማ አሁንም ለቲቤት የራስ ገዛ አስተዳደር እንዲሰጥ ትግላቸውን አላቋረጡም። አክብረውና ከቤተ መንግስታቸው ውጪ የሚቀበሏቸውንና የሚሸኟቸውን መሪዎች ቲቤትን እንዳይረሱ ሞትወታቸውንም አልተውም። ተስፋቸውም ሁሉ ጊዜ እንደለመለመ ነው። መቼም እንደ ዳሊ ላማ ተቀናቃይ ቡድኖችና መንግስታት እኩል የሚያከብሯቸው ሰዎች ዓለማችን ያሏት በጣም ጥቂት ሳይሆኑ አይቀሩም። መንፈሳዊነታቸው የዓለምን ተጨባጭ ሁኔታ ሳያስረሳቸው ርህራሄንና ፍቅርን ትግስትን መስበክ ብቻ ሳይሆን ራሳቸው በተግባር ያሳዩ ይኖራሉ። ምድራችን እንዲህ አይነት ሰዎች ምን ነው በጨማመረች ኖሮ። Perché la labbia si